አሌዎች ለጎሳ መሪዎችና በዕድሜ ለገፉ አዛውንቶች የተለየ ክብር ይሰጣሉ። ቢጣሉ አስታራቂዎቻቸው፣ መንገድ ቢስቱ አቅኚዎቻቸው ናቸውና። የጎሳ መሪዎችም ለብሔረሰቡ አባላት አክብሮት አላቸው። ቃላቸውን ጠብቀው እምነታቸውን አጽንተው ኃላፊነታቸውን በመወጣት በፍጹም ታማኝነት ያገለግሏቸዋል። የብሔረሰቡ አባላት በሕይወት እያሉ ያከበሯቸውን ያህልም ከዚህ ዓለም በሞት ሲለዩ በየኖሩባቸው ቀዬ ትክል ድንጋይ በቋሚ ማስታወሻነት ያቆሙላቸዋል። ይህ በአሌዎች ከጥንት ጀምሮ የሚተገበር ነው። በደቡብ ክልል ሰሜን ኦሞ ዞን አሌ ወረዳ ይገኛል የአሌ ብሔረሰብ። በሰሜን ከደራሼ፣ በሰሜን ምዕራብ ከጋሙ ጎፋ ዞን ከካምባና ኮንኪ፣ በደቡብ ከኤርቦሬ፣ በደቡብ ምስራቅ ከኮንሶ፣ በምዕራብ ከማሌ ከበናና ጸማይ ወረዳዎች ይጎራበታል። በአብዛኛው ተራራማና ሸለቋማ አካባቢዎች የሚኖሩት አሌዎች ዋነኛ መተዳደሪያቸው እርሻ ሲሆን በተለያዩ የዕደ ጥበብ ሥራዎችም ይታወቃሉ። በዘጠኝ ጎሳዎች የተዋቀረው የአሌ ብሔረሰብ በራሱ መሃልና ከአጎራባቾቹ ጋር ግጭት ቢፈጠር ግጭቱን አብርዶ ሰላም የሚያወርድበት አራሮ የተባለ ባህላዊ የእርቅ ሥርዓት አለው። የአራሮ ወይም የእርቅ ሥርዓቱ ዋነኛ አስፈጻሚዎች ደግሞ ሳርኮዎች በመባል ይታወቃሉ። ሳርኮዎች በጎሳ መሪው ስር በመሆን ማንኛውንም ግጭት በእርቅ የመፍታት ሥልጣንም አላቸው። በአስታራቂነታቸው ማኅበራዊ ተቀባይነት አግኝተው በእያንዳንዱ ጎሳ ተለይተው የሚታወቁ ናቸው። በአሌ ብሔረሰብ በሁለቱ ጎሳዎች መካከል ድንገት ግጭት ቢፈጠር ግጭቱ ውሎ የሚያድርበት ዕድል የለም። ሳርኮዎች የጎሳ መሪ ሳያሳውቁ ግጭቱ እንዲበርድ የራሳቸውን እርምጃ ይወስዳሉ። የመጀመሪያ እርምጃቸው ግጭቱ ይቆም ዘንድ የብሳና ቅጠል በመያዝ በየወገናቸው በግጭቱ መሃል ይገባሉ። የብሳና ዛፍ የሁሉም ማረፊያ ጥላ ከለላ ነው ተብሎ ስለሚታመንበት ሰላም ይወርድ ዘንድ በተምሳሌትነት ያገለግላል። ይህን ያየ ማንኛውም የጎሳው አባል የቃጣውን ሳይቀር ይመልሳል። ሁለቱ ሳርኮዎች ጎሳዎቹ በተጣሉበት ድንበር ላይ በመሆን የየጎሳቸውን ታላቅነት
ከዚህ ቀደም ካጎራባቾቻቸው ጋር በሰላም ስለመኖራቸው ጮክ ብለው በመናገር አሁንም የተፈጠረውን ግጭት መነሻ አጥርተውና ከጎሳ መሪዎቻቸው ጋር መክረው ዘክረው በጋራ ለመወያየት ቀጠሮ ይዛሉ። ግጭቱ በተፈጠረበት ድንበር ላይም የብሳና ቅጠል ያጋድማሉ። የግጭቱ መንስኤ ታውቆ አጥፊው እስኪቀጣ ድረስ ማንም የብሳናውን ቅጠል ተራምዶ አንዱ ወደ ሌላው ማለፍ አይችልም። የግጭቱን መንስኤ በማጣራት በጉዳዩ ዙሪያ እስከሚነጋገሩበት ቀን ድረስ ያለው ጊዜ ለሳርኮች ወይንም ለአስታራቂዎቹ ፈታኝና ውጥረት የተሞላበት ነው። የግጭቱ ተንኳሽ ማንነት፣ በግጭቱ የጠፋ የሰው ሕይወት፣ የተዘረፈ ከብት ብዛት መለየትና መሰል መረጃዎች መሰብሰብን በቀላሉ የሚያከናውኑት አይሆንም። ሳርኮች ጉዳዩ እልባት የሚያገኝበትን መንገድ ከጎሳ መሪዎቻቸው ጋር በተናጠል ይመክራሉ። መደምደሚያ ላይ ሲደርሱ የጎሳ መሪው 3 ጊዜ እንትፍ እንትፍ ብሎና መርቆ ይሸኛቸዋል። እንትፍ እንትፍ ማለት ስልጣኔን ሰጥቼሃለሁ ከማለት ይቆጠራል። በቀጠሮ ቀን ሁለቱ ሳርኮች ግጭቱ በተፈጠረበት ድንበር በመገናኘት የደረሱበትን መረጃ ይለዋወጣሉ። በአሌዎች ባህላዊ ዕርቅ ሥርዓት ለራስ ጎሳ አድልቶ የተሳሳተ መረጃ መስጠት ወይም ወገንተኛ መሆን የከፋ ኃጢአት ተደርጎ ይወሰዳል። ሳርኮቹ መረጃ ተለዋውጠው የግጭቱን መንስኤና ጥፋተኛውን ከለዩ በኋላ የዕርቁ የመጀመሪያ ሥርዓት የሚፈጸምበትን አጭር ቀጠሮ በመያዝ ይለያያሉ። በቀጠሮ ዕለት ማለዳ የጥፋተኛው ወገን ሳርኮ ወደ ጎሳ መሪው ቤት ይሄዳል። የጎሳ መሪውም በመጀመሪያ ለሥርዓቱ ማስፈጸሚያ የሚያገለግል የሐረግ ዱባ ለሳርኮ ይሰጠዋል። ኦሃዶውን በመጥራት መርቆ በግ ይሰጠዋል። ኦሃዶዎች የጎሳ መሪዎች ቄስና በዕርቅ ሥርዓቱ እርድ የሚፈጽሙ ናቸው። ሳርኮ ኦሃዶውና በዕርቁ ላይ ጎሳውን ወክለው የሚገኙ ሽማግሌዎች በአንድ በመሆን የሐረግ ዱባውንና በጊቷን ይዘው ወደ ቀጠሮ ስፍራ ይጓዛሉ። ዕርቁ ተፈጽሞ ሰላም አልወረደምና ለዕርቁ ማስፈጸሚያ ይዘውት የመጡትን ሁሉ ድንበሩ ላይ በመተው ወደ ተበዳይ የጎሳ መሪ ቤት ያቀናሉ።
Gari! Gari! እንደደረሱም ሳርኮ የጎሳ መሪውን ስም በመጥራት ወጥቶ እንዲቀበላቸው ይጠይቀዋል። የተበዳይ ወገን ጎሳ መሪ በተፈጠረው ነገር ማዘኑን ለማሳየት ቶሎ አይወጣም። ዘግየት ብሎ ሳርኮውንና ሌሎች ሽማግሌዎችን አስከትሎ ይወጣል። የተበዳይ ጎሳ መሪና ሽማግሌዎቹ በተፈጠረው ግጭት ዙሪያ የነበረውን ሁኔታ ከበዳይ ወገን ሳርኮ በዝርዝር ያዳምጣሉ። የተበዳይ ጎሳ መሪው በግጭቱ ሂደት የሱ ጎሳ ጥፋተኛ ለመሆኑን አስረድቶ ወግና ሥርዓት በሚፈቅደው መሠረት ሽማግሌዎቹ እርቁን እንዲቀበሉና በየጎጡ መልእክቱን እንዲያስተላልፉ ትእዛዝ ይሰጣል። እርቅ ይወርድ ዘንድ ኦሃዶውን ጠርቶ በግ አስይዞና መርቆ ይሸኘዋል። በርቁ ስፍራ የበዳይ ወገኖች ይዘዋቸው የመጡትን በጎች ይለዋወጣሉ። አንዱ ያንዱን በግ ይዞ ድንበሩን አሻግሮ በጉን ያስራል። ይህ ማለት ሰላም እንደነበሩበት ጊዜ ሁሉ ከዚህ ቀን በኋላ አንዱ ያንዱን ድንበር አልፎ መግባት እንደሚችል ያመለክታል። በመቀጠል የሐረግ ዱባውን የተበዳይ ኦሃዶ በመቀበል ዱባውን ፈንክቶ አናቱ ላይ የቀረውን ሐረግ ለሁለት ይሰነጥቀዋል። ስንጣቂዎቹን ወደ መሬት ሲጥል በስንጥቃቸው በኩል ከወደቁ እርቁ ይሰምራል ተብሎ ይታመናል። የተፈነከተው የዱባው ፍሬ በአካባቢው ይበተናል። የድፍኑ ዱባ ለሁለት መከፈል ቂም የቋጠረ ልብ በሩ ለሰላም እንደተከፈተ ይቆጠራል። የዱባው ፍሬ መራራ በመሆኑ ጸብም መራራ ነውና ከኛ ይራቅ በሚል ተምሳሌትነት ነው የሚበተነው። ሁለቱ ወገኖች ያመጧቸውን በጎች በመለዋወጥ በየድንበራቸው አርደው ፈርሱን ይለዋወጣሉ። ይህም አንዱ ያንዱን ነገር በሆዱ ላለማስቀረት እንደ መማማል ይቆጠራል። ሰላም ይውረድ በማለት ፈርሱ በአካባቢው ይበተናል። የእርቁን ሥርዓት ሥልጣኑን ለሳርኮች ሰጥተው ሂደቱን ይከታተሉ የነበሩ የሁለቱም ጎሳ መሪዎች እርቁን ለማሳረግ በሽማግሌዎች ታጅበው ይመጣሉ። ሥርዓቱ በሚፈጸምበት ስፍራ እንደደረሱ መሳ ለመሳ ሆነው ይቆማሉ። ሌላው የእርቁ ታዳሚ የታረዱትን በጎች ለመጥበስ እሳት ለማያያዝ ደፋ ቀና ይላል።
ይህን በመሰለው ሥርዓት እሳት ከሌላ ቦታ አይመጣም። እሳት መጣ ማለት ነገር መጣ ማለት ነው ብለው ያምናሉ አሌዎች። መሳ ለመሳ የቆሙት የጎሳ መሪዎች በየራሳቸው ቋጥረው ያመጡትን የብቅል ዱቄት በመፍታት ለየሳርኮቻቸው መርቀው ይሰጧቸዋል። በሁለቱም ወገን ጨቃ የተባለው ባህላዊ መጠጥ በቅል ይቀዳና አንደኛው በአንደኛው ጨቃ ላይ ብቅሉን ይነሰንሱበታል። ብቅል ለአሌዎች መጠጥን እንዲያሰክር የሚያደርግ በመሆኑ እንደ ነገር መነሻ ይቆጠራል። ነገርህ ነገሬ ነው፣ ጉዳይህ ጉዳዬ ነው ማለት ነው ብቅሉን አንዱ በሌላው ጨቃ ላይ መቀላቀሉ። ብቅል የተቀላቀለበትን ጨቃ ውሃዶዎቹ ሰላም ይውረድ፣ ጸብ ከኛ ይራቅ ብለው የመመረቅ ሥርዓት ይፈጽሙበታል። እንዲህ አይነት ሥርዓት የተፈጸመበት ጨቃ በምርቃት ሰበብ ይደፋል እንጂ አይጠጣም። ውሃዶቹ ይህን እንደፈጸሙ ቅሎቹ እንደገና ተሞልተው በሳርኮቹ አማካኝነት በሁለቱ የጎሳ መሪዎች መዳፍ ላይ ፈሰስ ይደረጋሉ። አንዱ የሌላውን ጨቃ ይቀምሳል። ይህም ሰላም ወርዷልና ከዚህ በኋላ አብሮ መብላትን ያመላክታል። ይህን ጨቃ የመቅመስ ሰላም እንዲወርድ የመመረቅ ሥርዓት በሁለቱም ወገን ያሉ አጃቢ ሽማግሌዎች በተዋረድ ይፈጽሙታል። የሰው ልጅ ነገሩን በሆዱና በልቡ ነው የሚያኖረው በማለት የሚያምኑት አሌዎች የበጎቹን ጨጓራና ልብ በአንድ እንጨት ሰክተው በመጥበስ በመጀመሪያ የእርድ ሥርዓቱን ለፈጸሙት ኦሃዶዎች ይሰጧቸዋል። ኦሃዶዎቹ ጨጓራም ሆነ ልቡን አይበሉትም። መብላት ነገሩን መልሶ እንደ መዋጥ ይቆጠራልና ይተፉታል። እግር ወደ ጸብ ይወስዳል። እናም ሁለተኛ አንዱ ወገን ወደ ሌላው ለነገር እንደማይሄድ ለማመልከት የበጎቹን ኮቴ ሁለቱም ኦሃዶዎች በየራሳቸው ድንበር ላይ ይቀብራሉ። በቃ ካሁን በኋላ አንዱ ወደ አንዱ ለነገር አይሄድም ማለት ነው። አሁን ሙሉ የእርቅ ሥርዓት ተፈጽሟልና ሁለቱ ወገኖች በሽሚያ ለዕለቱ የተዘጋጀውን የበግ ጥብስ በአንድ ሆነው እየተቃለዱ ይበላሉ። ለዚህ ሥርዓት የታረደ በግ ሥጋው እዚያው ተበልቶ ያልቃል እንጂ ወደ ቤት አይሄድም። እርቅ ወርዷል፣ ሰላም ሰፍኗልና ሁለቱም ጎሳዎች በበዓላት ቀን ሲገናኙ አንዱ ከአንዱ ጋር እየተሰባጠረ ይጨፍራሉ።
አሌዎች ራሳቸው ይሁነኝ ብለው በፈጠሩት በዚህ ባህላዊ የዳኝነት ሥርዓት ለጥፋትና ለሞት መንስኤ የሆኑ አለመግባባትና ግጭቶችን ገለው ምናልባትም ዳግም ላይነሱ ይቀብሯቸዋል።